ለያል እሺ ስፖንጅ ኮሜንት ላይ ሄድኩኝና የኛ ልጆች ጌታ ወይኔ ቅርጽሽ ያምራ ምናምን ሩዛችሁን 24 ሰዓት አጠቅጥቁ ብላ ከታች ራሷ ኮሜንት ላይ ገብቼ አረ አይጋጭም አልኳት። እቺን ኮሜንት ብቻ ነው የኮመትኩት። ከዛ አልቦ ትቦልከኝና ሄድባት አይቺ በጣም ወደ ሚሊዮን ያላት ናት። ስሟን አልጠቅስላችሁም። ያችም እኮ 400 ሺህ አላት። ኦኬ እቺኛ ያ 400 ሺህ መንገድ ነው ብሎ ነው የሚከተለው ያላት ተከታይ እና በቃ ገርሞኝ ሲነግሩኝ ብቻ እኔ ስም አላወራም እዛ ስም አላወራም ብቻ ኖ መማር ደግሞ ቂጧ እኮ የራሷ ነው። ደግሞ መማር ብዙ ቂጥ የላትም። ላይ ከሰውነቷ እኩል ያላት መማር ላይ ከሰውነቷ ያለ አይደለ? እንደዚህ እኩል ነው ከሰውነቷ ያለ ነው። ያስታውቃል እኮ እንትን ያለ የዚህኛዋ ግን እኔ በቃ ማመን እስኪከብደኝ ድረስ እና እኔማ እግዚአብሔርን መሲን ሂጅ ያገኛታለሁ። ቤታ ምን ጻፋችላት ልጅ እኮ 1 ሚሊዮን እኮ ምናምን ትልላት እሷን አይደለም ያልኳችሁ ሌላ ሰው አለ። ቤታና ፈቅደሽ ነው የምታገኘኝ እና ታዲያ መሲ አይደለም እየነገርኳት እኮ ነው። ቤታ ምን ታስቢያለሽ መቼ ሊድ እያልኳት ነው። በነገራችን ላይ ልንገርሽ ቤታ ጅቦ ምን እንዳደረገኝ ማለት ነው። ሱቅ ቁጭ ብዬ እቃ እየሸጥኩኝ መጣ። ከዛ ፓወር ባንክ አዘዘኝ ምናምን ሁሉንም ነገር አተራረኩኝ። ድምጿት ለዩም እንዴ እናቴ ትሙት ቤታ ልጄ ነው የምልሽ። በተአምር አልኩሽ በጭራሽ እኮ እዚህ ተፖስቷል እኮ ፎቶ እኮ አለው። ኧረ በስመ አብ በቃ ሰማይና ምድር አልኩሽ። በጭራሽ አይመሳሰልም። ምን ያምራል ወይስ ቁራፌ ነው? ያምራል እንጂ ቀይ ነው ምናምን። ከዛ እንትን ኦርደር አድርጎ ምናምን መሲ ስራ እንዴት ነው ጥሩ ነው ምናምን አለኝ። ጥሩ ነው አልኩት። እንዴ ጅቦ እዚህ ነው እንደ ያለው? አዎ ሰምቼ ቤታ የሆነ ጊዜ ታስታውሻለሽ? የሆነ ኮንሰርት ነው ምናምን እዚህ ማን ነበረ? ነዋይ ነው ማን የመጣው? አስቴር ናት ብቻ የሆነ ሰው መጥቶ እዚህ ነበረና እዚህ ነበርኩ እኮ ምናምን አለ ማለት ነው ሲል ሰማሁት። አዎ ከዛ ኪዩን እንዳደረገ ጅቦ እዚህ አለ። እዚህ ቁጭ ብሎ እየሰማን ነው። ጅቦ እቃ ገዝቶኝ ምናምን አላወቅ ላይቭን ዝጊው አለኝ። ከዛ እሺ ብዬ ላይቭን ዘጋሁት። ያው ከስተመር አይፈልግም ብዬ ማለት ነው ዲቦ። ከዛ አላወቅሽኝም ምናምን አለ። አላወቅኩም አልኩትኝ። እኔ ቲክቶክ ላይ ነው ማቀሽ ምናምን አለኝ። እሺ አመሰግናለሁ ምናምን ብዬ በጨዋነቴ አስተናግጄው ከዛ ወደ በሩ ጋር ሲደርስ ጅቦ ነኝ አላለኝ። እስቲ እግዚአብሔርን ቤታ ቀይ ነው እንዴት እንደሚያምር አለባበሱ ምናምን ቆንጅዬ ኮፍያ ያረጋላ። ድምጹን እንዴት አለጌሽም? ድምጹን በተአምር አትለዩም። ድምጹ ለነገሩ እኮ 10 አይነት ድምጽ ነው ያለው። ጅቦ አትለዩም። ቀይ ነው ግን እኔ ግን ቀይ አይመስለኝም። ቀይ ነው ቤታ። ኖ ቀይ በእውነት እግዚአብሔርን ቀይ ነው። ዋው! እና እዛ የሚፖሰተው ፎቶ ላይ ጥርስ ምናምን የለውም። አዎ ይሄ ላይ ጥርስ አለው አሰርቶ እንደና ጅቦ ጥርስ ነው። ኦኬ እንኳንም ነገርሽ ቆንጆ ነው። ሸበላ ቀይ ነው። ሄውዬ ቀይ ነው። ጥቁር እንደ ፀይ ምናምን አለ። ቀይ ነው። ቀይ ስትይ ምን አይነት ቀይ ነው? ቀይ ማለት ይኸውልሽ ልክ ቀይ ማለት ጥቁር አይደለም፣ ፀይም አይደለም፣ አጭር ቀይ። አዎ ይሄው በቃ አጭር ቀይ። አጭር ነው። አጭር የሚባል ሰው ሳይሆን በቃ መካከለኛ ቁመት ያለው ነው። አጭር ነሽ በአካል አጭር ከሳሪ ቁመት ትበልጫለሽ። እኔና ሳሪ ኦኬ